መጀመሪያ ላይ ስንጋባ ባለማዊ ጋብቻ ነበረ። በቀበሌ ተፈራርመን የገባ ነው። ያደረግነው ከ2 ዓመት በኋላ ነው። አብረን እየኖርን ማለት ነው። እንዳልኩሽ ባለማዊ ጋብቻ ከተጋባን በኋላ የሁሌም ቢሆን እናስብ ነበረ በዚህ ቢሆን ብለን የምትመኙ ነገር ይኖራል። ግን ደግሞ መጀመሪያ ላይ ስላልተሳካልን ከልባችን ግን አልጠፋም ነበር። ቤተክርስቲያን በሄድን ቁጥር ሰዎች በቁርባን ሲቀቡ ስናይ እንቀናለን። ቃል ሲቀባቡ ስታይ ደስ አይልም? የሆነ ስሜት በጣም ውስጥሽ የነበረ ነገር ስለሆነ ደግሞ በጣም ስለዚህ ሁሌም እግዚአብሔር ደግሞ የምትፈልጊው ነገር ተደጋግሞ እንድታዩ ያደርግሻል። ወጣቶች አብረው ቁርበው ሲሄዱ ስናይ ደስ ይለናል፣ ያስቀናናል። መቼ ነው እኛስ እንደዚህ የምንሆነው እንላለና እንደው እግዚአብሔር ፈቀደልንና ከ2 ዓመት በኋላ ነው ያደረግነው። ኦፍኮርስ ሁሉም ሰው ይልሻል እኮ ፈተና ይበዛበታል ይላል። ግን ፈተና የማይበዛበት ህይወት የለም የትኛውም ህይወት ላይ ብትሆኚ። ግን ከእግዚአብሔር ጋር ሲሆን ፈተናው ይቀላል። ከሱ ጋር ሆኖ ማለፍ ይሻላል። ስትፈቅጂለት ወደ ህይወትሽ እንዲገባ እሱም ደግሞ መንገዱን ያመቻችልሻል አይደለ? ስለዚህ እኔ ያው ሁለቱንም ስላየው እንደው ምስክር መሆንም እችላለሁ። በጣም እንደው ልዩነቱ በጣም ምክንያቱም መጀመሪያ ላይ ትንሽ እንዳልኩሽ ነው በአለማዊ ጋብቻን የተጋባ ነው። ግን ቢሆንም ፈተናው አልቀረልንም። በጣም ከብዶ ነበር። ካልወጣንበት እስክንል ድረስ ከብዶ ነበር። ከቁርባኑ በኋላ እንደውም እኔ በጣም እንደው ፈተናውን አይደለም እያየሁት ያለሁት በረከቱን ነው። እግዚአብሔር ነገሮችን ሲያስተካክልልኝ ያየሁት ብዙ ነገሮችን ሲያቀልልኝ ነው። ያው እንዲህ ብላችሁ የምትፈሩ ሰዎች ያው ህይወት ፈተና አይጠፋውም፣ ግን ከእግዚአብሔር ጋር ይሻላል ሁሉ ነገር።